ስትሄዱ ይዛችሁ መሄድ ያለባችሁ ነገሮች አሉ። እነሱ ምንድን ናቸው? ሀይ ቤተሰብ ሰላም እንዴት ናችሁ? እኔ ሰላም ነኝ አለሁላችሁ። እናንተስ እንዴት ናችሁ? እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ እላችኋለሁ ውዶች። እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ። ሰብስክራይብ ያደረጋችሁ ላይክ፣ ሼር እያደረጋችሁ ግቡ። ሰብስክራይብ ያላደረጋችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ውዶች እላችኋለሁ። እና አረብ ሀገር ለመሄድ አስባችሁ አረብ ሀገር ለመሄድ እያሰባችሁ የሚያሰባችሁ እህቶች ወደ አረብ ሀገር ስትሄዱ መያዝ ያለባችሁ ነገራቶች አሉ። እነዚህ ነገራቶችን በዚህ ቪዲዮ እነግራችኋለሁ ማለት ነው። ምን መያዝ አለባችሁ መሰላችሁ? አንደኛ ቢጃማ መያዝ አለባችሁ። ቢያንስ ከ3 እስከ 5 ድረስ ቢጃማ መያዝ የግድና ግድ ነው። እንዴት መሰላችሁ? እንደገባችሁ ወዲያውኑ ላይሰጧችሁ ይችላሉ። አንዳንዶቹ ወዲያውኑ እንደደረሳችሁ የያዛችሁትን እቃ ፈትሸው ምን ብለው የያዛችሁትን አስጥለው ሆነ አስቀምጠው የሚሰጧችሁ አሉ ጥሩዎቹ። አንዳንዶቹ ደግሞ ቢጃማም አይሰጧችሁም። ያው ትገባላችሁ፣ ይቀበሏችኋል። ከተቀበሏችሁ በኋላ የራሳችሁን ቢጃማ ነው የምትለብሱ እንጂ ምንም ነገር አይሰጧችሁም። ያው ቀጥታ ወደ ስራ ነው የሚሉት። አንዳንዶች ግን ይሰጣሉ። ስለዚህ ለማንኛውም ሰጡም አልሰጡም ከሰጧችሁም እሰየው ደስ ይላል። ካልሰጧችሁም ደግሞ ምንም ማድረግ ስለማይቻል የራሳችሁን ልብስ አውጥታችሁ የራሳችሁን ቢጃማ አውጥታችሁ ትለብሳላችሁ ማለት ነው። እና ስትሄዱ ከኢትዮጵያ ወደ አረብ ሀገር ስትሄዱ የግድና ግድ ቢጃማ ያስፈልጋል። ቢጃማ መያዝ አለባችሁ። ውስጥ ልብስ ደግሞ መያዝም አለባችሁ። ውስጥ ልብስ ሲባል ደግሞ ምን አይነት ውስጥ ልብስ መሰላችሁ? 3-4 አይነት ውስጥ ልብስ አለ። እንግዲህ ሴቶች ናችሁ ታውቃላችሁ። በተለይ አንደኛውን በደንብ አድርጋችሁ መያዝ አለባችሁ፣ ሴት እስከሆናችሁ ድረስ ማለት ነው። ቢያንስ ደህና አሰሪ ካላጋጠማችሁ ለ3 ወር ለ4 ወር የሚሆናችሁ ነገር መያዝ አለባችሁ። ግድና ግድ ነው። እሱን መያዝ የግድ ለዋለኝ። ደህና አሰሪ ከሆነች ግን ያው ወዲያውኑም ልሰጣችሁ ትችላለች። ቢያንስ ደግሞ ደህና ካልሆነች ደግሞ ያንን እስከምትገዛላችሁ ድረስ እስከምትለምዷት ድረስ ያን ትለብሳላችሁ፣ ያንም ታደርጋላችሁ የምትፈልጉትን ነገር ማለት ነው። ይዛችሁ ስትሄዱ ይዛችሁ ካልሄዳችሁ ግን እዚያ ጋር ስትደርሱ ችግር ነው። አንዳንዶቹ ደግሞ ዩኒፎርም ሊገዙም ይችላሉ። አንዳንዶቹ ወይም ያላቸውን ልብስ ማለት ነው ያጠራቀሙትን ከዚህ በፊት ያስቀመጡትን ልብስ ያጠራቸውን ሆነ ምን ያላቸውን ሊሰጧችሁ ይችላሉ። ካለዚያም ደግሞ እንደናንተ አይነት ሰራተኛ የነበረች ጥላው ሄደችው ዩኒፎርም ካለ እሱንን ሊሰጧችሁም ይችላሉ። አይታወቅም። ያጋዣቸው የነበረችው ማለት ነው እነሱ ሊሰጧችሁ ይችላሉ። የሚታወቀው ነገር የለም። ግን ለማንኛውም ይዞ መሄድን የመሰለ ነገር የለም። ይሄ ችግር ያጋጥማል፣ ለሁሉም ችግር ያጋጥማል። እና ልብስ ግድና ግድ ነው የሚለው ደላላይ ግን ምን ይላል መሰላችሁ? ልብስ ምንም ነገር አትያዙ፣ እነሱ ይገዙላችኋል፣ ሁሉንም ነገር እነሱ ናቸው የሚችሉት ምናምን ይላሉ። አዎ በእርግጥ አንዳንዶቹ ይችላሉ፣ አንዳንዶቹ ደግሞ ግን አይችሉም። አይደለም እስከነ መጨረሻው ድረስም ላይገዙላችሁ ይችላሉ። ከዚያ በኋላም የራሳችሁን እየሰራችሁ ግዙም ሊሉ ይችላሉ። እና እንደ እድል ነው እንደ እድልና ያው ጥሩ አሰሪ እንደደረሳችሁ ነው። እድላችሁ ጥሩ ከሆነች ሆኖ ደህና አሰሪ ከደረሳችሁ ትገዛለች። አይደለም ቢጃማ ዩኒፎርም ቀርቶ ሌላም ነገር ትገዛለች። እስከነ ወርቅ ድረስ የሚገዙ ብዙዎችም አሉ። ብዙዎቹ ደግሞ በራሳችሁ ደሞዝ ግዙ፣ እኛ ምንም አይደለም ስሩ ብሉ ደሞዝ እንሰጣለን የሚሉም አሉ። እና ብዙ ነው በየቤቱ ያለው ሰው ማለት ነው አሰሪ። ስለዚህ ይሄን ነው የምላችሁ። እና ደግሞ ሎሽን መያዝ አለባችሁ። ቢያንስ 1 ሎሽን፣ 2 ሻምፖ፣ 1 ባዝሊን፣ 1 ግሊሰሪን፣ 4 የሚሆን ዶደራንት። እንዴት መሰላችሁ 4 የሚሆን ዶደራንት አባባ ያልኩት ይሄን ነው። ሙቀት ስለሆነ የአረብ ሀገር ሙቀት ስለሆነ እንደ ኢትዮጵያ አይደለም። ኢትዮጵያ ብርድ ነው። 1 እና 2 ይበቃል። ኢትዮጵያ ምንም ችግር የለውም። ግን እዚህ ጋር ግን ሙቀት ስለሆነ ስለሚያልበን ግድና ግድ ዶደራንት ብዛት ያስፈልጋል እላችኋለሁ ውዶች። ይህንን ይዛችሁ መሄድ ግድና ግድ ይለዋል። ደላላ የሚለውን ነገር አትስሙ። ደላላ ያው ለብሩ ነው። ለብሩም እስከሆነ ድረስ ያው እኛን ያለውን ማባበል ነው። አሁን ራሱ እኔን ማለት ነው ምን ደላላይ ምን አለ
ልብስ ምናምን ነገር የሚያስፈልግ ነገር የለም። እዚያው ራሷ ሁሉን ነገር እሷ ናት የምታሟላልሽ የምትልልሽ። ምንም ነገር አትያዣለኝ። ግን እኔ 2 ብቻ ነው ይዤ ሄድኩኝ። 2 ቢጃማ ይዤ ሄድኩኝ። ተቸገርኩኝ። ያው ደግሞ እዚህ ደርሶ እስከምገዛ ድረስ ማለት ነው። ምንም የገዛችልኝ ነገር የለም። ደግሞ እዚህ ሲደርስ ያው የግድ በየወሩ 2 ቢጃማ አንዳንድ ቢጃማ እያደረገች እያመጣች ከኔ ሂሳብ ማለት ነው እንጂ ከሷ ሂሳብ አይደለም። እንደዚያ እያደረገች ገዛችልኝ፣ ለበስኩኝ እና ይሄ ችግር አለ። ይህንን አስባችሁ ይዛችሁ መሄድ ግድና ግድ ደላላይ እንዳላችሁ አይደለም ውዶች። ማወቅ ያለባችሁ ለራሳችሁ ወቁ። ለራሳችሁ ማወቅ ግድና ግድ ይለዋል። ሁሉም አረቦች አንድ አይደሉም፣ ይለያያሉ። ከእናትም ደግሞ በላይ አሉ። ከእናትም በላይ ምን ጎደለሽ እንደ ልጆቻቸው አድርገው የሚያዩአችሁም አሉ። አንዳንዱ ደግሞ ያው እንደ ቆሻሻ ታውቃላችሁ አይደል? እንደ ተጣለ ቆሻሻ አድርገው የሚያዩም አሉ። ግን እንደ እናትም አድርገው ቢያዩአችሁ ምንም ቢሏችሁ ያው ዞሮ ባዳ ነው፣ አረብ ነው። ቢሆንም ምላችሁ ያው ይህን ነገር ይዛችሁ እንድትሄዱ ነው ምለው። ቢያያችሁም ባያያችሁ ምንም አይደለም። ያው ዋናው ስራ ነው። ስራችሁን ትሰራላችሁ። ያው በሰዓት ደግሞ ደሞዛችሁን አዲስ ስለሆናችሁ ደግሞ በሰዓቱ ደግሞ ደሞዛችሁን መቀበል አለባችሁ። ብርና ከምንም በላይ ደግሞ ብር ነው። ብር ነው እና ዝም ብላችሁ ማሳለፍ የለባችሁም። ያው እነሱ ብር ለመስጠት ትንሽ ይከብዳቸዋል። ከስራ ላይ ማሰራት ነው የሚፈልጉ። ማሰራት ይወዳሉ። ደከመሽን አያውቁም። ደሞዝ ሲደርስ ግን ያው ችግር ነው። ግን ደግሞ እንደዚያ ሲል ሁሉም አይደለም። አሁን እኔም ለእኔ የገጠመችኝ አሰሪዬ ያው ልብስ ምናምን ነገር አልገዛችልኝም እንጂ ደሞዜን በየወሩ ነው የምትሰጠኝ ነበረ። በየወሩ ትሰጠኛለች። ራሱ ክፍል ያስቀምጣለሁ። ራሱ አስቀምጬ በየ3 ወሩ በየ4 ወሩ ራሴ ልካለሁ እንጂ ከብር ላይ ችግር የለባትም። ትሰጣለች። ያው ልብስ ነበር ማትሰጠኝ እንጂ ማትገዛልኝ። ያም ምንም አይደለም፣ ርካሽ ነው፣ እገዛለሁ። ያው አሁን እንዳሁኑ አይደለም ሁሉም ነገር። ግን አሁን ግን ሁሉም ነገር ውድ ነው። ውድ እስከሆነ ድረስ ይከብዳል። ቢሆንም ምንም አይደለም። ከራስ በላይ ንፋስ ይባል የለ። ለራሳችሁ ደግሞ ማወቅ አለባችሁ። ብራችሁን በየሰዓቱ ተቀበሉ። ደሞዛችሁን ወራችሁን እንደሞላ ተቀበሉ። ብዙ ጊዜ አታስቀምጡ። ብዙ ጊዜ ካስቀመጣችሁ ማለት ያን በአንዴ ለመክፈል ያቀታቸዋል። በተለይ በአሁኑ ሰዓት። በፊት እንኳን ችግር የለውም። አሁን በአሁኑ ሰዓት ሁሉም ነገር ስለጨመረ ሁሉም ነገር ስለተወደደ ውዶቼ በየወሩ ተቀበሉ። ጸጥ አትበሏቸው። እናንተ ዝም ካላችሁ እነሱም ዝም ነው የሚሉ። ምን አገባቸው? ምንም ስለምንም አይጨነቁም፣ ስለምንም አያወሩም። ያው ትሰሪያለሽ፣ ትበያለሽ፣ ትኖሪያለሽ፣ ትጠጫለሽ አብረሽ በስ እንጂ ከዚያ ውጭ ስለ ብርሽ ምንም ነገር የለም። አንቺ ምክንያት እምቢ ብትልሽ እንኳን አንዳንድ ያው ምክንያት እያበጀሽ መቀበልና መያዝ አስፈላጊ ነው ውዶች። እና ግድ ነው። ከኢትዮጵያ ስትወጡ ይህን ነገር መያዝ አለባችሁ። ደግሞ ነጠላ ጫማ ያዙ። ይሄን የምላችሁ ያው ለእናንተ የሚያስፈልገው ነገር ሌላውን ኮተቱን ሽሮ በርበሬ ምናምኑን ብዙ አታብዙ። እሱ ምንም የሚሰራው ነገር የለም። እዚህ ጋር መጥቶ እንዳውም አንዳንዶቹ ቤቱ ሸተተ ይሉሻል። አያሰሩም ከቤት ውስጥ አንዳንዶቹ ነው ቢያሰሩሽም እንጂ ሌላው አንዳንዱ አያሰራም። ምን ነው ብትሉ ቤቱ ሸተተ ይባላል። ደግሞ የኛ ሀገር ሽሮ በርበሬ ደግሞ ታውቁታላችሁ በደንብ በቅመም በምን ያበደ ሆኖ ስለሚሰራ ያለ እነሱ ቤት ጥሩ አይመጣም። ስለዚህ ሽሮ በርበሬ ተሸክመሽ ከምትመጪ ልብሳችሁን ያዙ። ሻምቧችሁን ለእናንተ የሚያስፈልጋችሁን የሴትነታችሁን ያን ይዛችሁ ቅባታችሁን፣ ማበጠሪያችሁን፣ ሁሉንም ነገር እናንተን የሚያስፈልገውን ያው ኢትዮጵያ እያላችሁ ተጠቀሙበትን ነገር ማለት ነው። እሱን ግድና ግድ ይዛችሁ መምጣት አለባችሁ ውዶች። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ኤርትራዊ ኢትዮጵያዊ ቤተሰቦች በሙሉ የኢትዮጵያ ቤተሰቦች ሁሉንም ሰላም ብያለሁ። በጣም አመሰግናለሁ። አበረታቱኝ። ባይ